አለቃዎቹ ልጅ እናት ትፈልጋለች፣ ስለዚህ ወደዚህ ውጣ ብላ ስትናገር እነሱ ምንድን ክርስቶስ ሲናገር ምንድን ያለው? እና አንዴ የጌታ ልጅ አንዴ ረጋ በልና እያነበብክ ያለው የራስህ መጽሐፍ ቅዱስ ነው እንዴ? እያብራራሁልን የትኛው መጽሐፍ ቅዱስ የምታነበው? ላንብብ እኮ ነው ያልኩህ። መጽሐፍ ቅዱስ አለ እንዴ? ዘመናት ላይ እንዴ? አምላክ ጠፍቶ ይፈለጋል። መጀመሪያ አንተ እኮ ያልከኝ አምላክ ጠፍቶ ሲፈለግ ነው ያልከኝ። አምላክ ጠፍቶ ይፈለጋል 31 ላይ ምንድን ነው? እሺ አንብብሽ 31 ላይ እናቱና ወንድሞቹ መጡ፣ በውጭ ቆመው ወደ እርሱ ላኩ፣ አስጠሩትም። ብዙ ሰዎች በዙሪያው ተቀምጦ ነበርና እነሆ እናት ወንድሞች በውጭ ቆመው ይፈልጉሃል አሉት። እርሱ መልሶ እናቴ ማን ናት? ወንድሞቼ ማን ናቸው? አላቸው። በዙሪያ ተቀምጠው ወደ ነበሩት ተመለከተና እነሆ እናቴ ወንድሞቼም የእግዚአብሔርን ፈቃድ የሚያደርጉ ሁሉ እነርሱ ወንድሞቼና እህቴ እናቴን አለ። ስለዚህ እኔ አላሁ አክበር። ቆይ አንዴ አላሁ አክበር አንዴ ረጋበል ልመለስ ወደኋላ። መልሶም እንግዲህ ያጀማ ያዳመጣቸው አይደለ? ሰዎች መጥተው እናትህ ውጭ ቆማለች አሉት። ኢየሱስ ምን አለ? ወንድሞቼ እነማን ናቸው አላቸው። መልሶም እናቴ ማናት? ወንድሞቼ እነማን ናቸው? በዚያው ተቀምጠው ወደ ተመለከተና እነሆ እናቴና ወንድሞቼ እዚህ ነው ያሉት አለ። ኢየሱስ ቤት ውስጥ ተቀምጦ ያስተማረ ነበር። ስለዚህ እነሱ ናቸው እናቴና ወንድሞቼ አለ። ቀጥሎ ሰምን አለ? የእግዚአብሔርን ፍቃድ የሚያደርግ ሁሉ የእግዚአብሔር ፍቃድ የሚያደርግ ሁሉ ምንድነው? እርሱ ወንድሜ ነው፣ እህቴም ነው፣ እናቴም ነው አለ። አሁን ጥያቄ ምንድነው? አንተ የኢየሱስ ወንድም ነህ? አዎ በትክክል። በቃ ታዲያ ለምን ትከራከራለህ? ስለዚህ አምላክ ወንድምህ ነው። ሌላ ጥያቄ አያስፈልግም እኮ። አዎ ብያለሁ። ምክንያቱም በቃ ታዲያ ለምን ታደክማለህ? ቅድም ለምን አወትልም? አያቸው አይደለ ያጀማ? ይሄ ነው የሚያናድድ ፓርት። ቆይ አንድ የሚውት አድርግ። አየህ አይደለ ያጀማ? ሪካርድ ካጋችሁ ሊቀቁት። ይሄን ሪካርድ ሰምታችሁ እኮ ነው። ዞረ ተጠማዘዘ። ኢየሱስ አባቴ ነው እንጂ ወንድሜ አይደለም፣ ወንድሜ እኮ ያለው ምናምን ብሎ ብዙ አወራ፣ አስነበበኝ፣ አደከመኝ። መጨረሻ ላይ ግን ሳየው አዎ አልኩህ እኮ ይለኛል። አዎ የምትል ከሆነ እስካሁን ቆይ አንዴ አሳሳራ ትደረም። ይሄን ሁላ አሳሳራ ለምንድን ነው እንትን የምታደክመኝ? ግን መጨረሻ ላይ ቢከብድህም አዎ ብለሃል። ያ ጀማ እዚህ ጋር ጥያቄ ላይ አእምሮ ላለው ክርስቲያን እርሱ ምንድን ነው? እውነት አምላክ ወንድም ይሆናል? ጥያቄ እሱ ነው። እሺ የጌታ ልጅ አውዱ አይገባም ለአንተ። ለዛ ነው ገብቷል። አውድ ይባላል። ለምሳሌ ሊያብራራ ሊገልጽ የፈለገው ነገር ምንድን ነው? አንተ ለምሳሌ ስለማትቀበል ስለማታውቀው ምናልባት አውድን ላትረዳ ትችላለህ። ግን መንፈሳዊ ሆነ ስትሆን መንፈሳዊ እይታ ውስጥ ላይ ስትገባ ይገባል። የእግዚአብሔርን ቃል የሚሰማ ሁሉ እርሱ ወንድሜም እናቴም እህቴም ነው አለ። ስለዚህ ያ ነገር የእግዚአብሔርን ፈቃድ የምታደርግ ከሆነ ልጅህም ነው፣ በቃ ወራሽህም ሁሉ ነገር ነው ማለት ነው። ልጅህም ነው። ኢየሱስ ልጄ ነው። ማሻአላህ አላሁ አክበር። አይደለም አንተ ለሱ አንተ ልጅህ ነው እኮ ያልከኝ። ልጅህ ነው ያልከኝ። አንተ ልጁ ነህ አንተ ለሱ። እኔ ለሱ ልጅ ነኝ። ወንድሜም ነው አይደለ? ወንድሜም ነው። ፈቃዱን የምታደርግ ከሆነ አዎ ማሻአላህ። ስለዚህ እኔ ወንድሜን ሄጄ ላመልክ ማለት ነው። ቆይ አንዴ። ስለዚህ አሁን የእግዚአብሔር ፍቃድ አደርግና ማለት ነው ከዛ ክርስቲያን መሆን ስፈልግ እንጂ ወንድሜን ማምለክ እፈልጋለሁኝ ይላለሁ። ለምን ክርስቲያኖች ምን ያደርጋሉ? ቆይ አንዴ ክርስቲያኖች አንዴ ቆይ የጌታ ልጅ ለምን እንደምትደረበው አንዴ ረጋበልሽ አንዴ ላወራ የነበረውን አስረሳኝ። ስለዚህ አሁን ክርስቲያኖች ምን ያደርጋሉ? ማመን ሲፈልጉ ሄደው ወንድማቸውን አምላክ ነው ይላሉ። ወንድሙን የሚያመልካለ? እኔ ወንድሜ ማምለክ አልፈልግም፣ ግን ወገናችን የጌታ ልጅ ወንድሙን ያመልካል። ምን ትላለህ እዚህ ላይ? ማን ነው የሚለው? እኔ ወንድምህን ተመልከዋለህ አይደለ? ወንድምህ አምላክ ነው። ይኸውልህ ለምሳሌ አንተ በዚህ ዓለም ላይ ክርስቶስ የሰውን ስጋ ይዞ በዚህ ዓለም ተወልዷል። ስጋ ለብሶ ማለት ነው። ስጋ ለብሶ ተወልዷል ነው። በቃ ሰው ሆኖ ተወልዷል። ከማርያም ከእናቱ ተወልዷል ነው። ምክንያቱም አንተ ቅድም ስታወራ በመጽሐፍ ቅዱሱ ላይ ተሞርክዘ ነው፣ በጥቅሱ መሰረት ነው እያልክ ነው። ስለዚህ የስጋን መልክ ይዞ ነው የመጣው። ገብቷል? የስጋን መልክ ይዞ ሰው ራሱ ስጋ እኮ ነው እንጂ የስጋን መልክ አይደለም።
ይህ ሰው መሳይ ያልከው እኮ ነው ያለው። ሰው መሳይ እንደማለት እኮ ሰው መሳይ ማለት ሰው ሳይሆን ሰው መስሎ መጣ እያልክ ነው ያለው። ይህ አምላክ መሳደብ ነው። ኢየሱስ ሰው ነው፣ ሰው ሆኖ ነው የመጣው። ቅዱስ የሚናገረው ግን የኃጢአትን መልክ ይዞ እና የሰውን መልክ ይዞ ነው የሚናገረው። ስለዚህ የሰው መልክ ይዞ ይላል። ስለዚህ ኢየሱስ ሰው መሳይ ነው ማለት ነው። ሰው ሳይሆን ሰው መሳይ ነው። ምክንያቱም ፍጹም አምላክ ስለሆነ ከሰው ይለያል። ቆይ አንዴ። ስለዚህ ኢየሱስ ሰው መሳይ ነው ማለት ነው፣ ሰው አይደለም። ሰውም ነው፣ ፍጹም ሰውም ነው፣ ፍጹም አምላክም ነው። እሺ የት ላይ እንደዛ ፍጹም ሰው ፍጹም አምላክ የሚል የት ላይ ነው ያገኘው? ከየት ነው ያመጣው? የእግዚአብሔር ቃል እንደዛ አለ? እስቲ ያሳየኝ። ኧረ የለም፣ እኔ እንደዛ ማሳየኝ። ፍጹም ሰው ፍጹም አምላክ የሚል እኔ አላነበብኩም ወላሂ። ካለ እስቲ ያሳየኝ። አስተምሮ ጳውሎስ ስለ ኢየሱስ ሲናገር፣ ማቴዎስ ስለ ኢየሱስ ሲናገር ምንድን ነው ያለው? ማቴዎስ ምንድን ነው ያለው ሳይሆን፣ ቆይ አንዴ የጌታ ልጅ አንዴ አስቆመሽ ወገኔ። አሁን ያለኸው ንጽጽር ቤት ስለሆነ ዝም ብሎ ከኪስ ማውጣት አይፈቀድም። ማስረጃ ከፍተህ ቁጥሩና ቆይ አንዴ ረጋል። ከኪስ እኮ እያወራ ያለው ቅድም ጀምሮ የጌታ ሰው አንዴ ረጋ በልና እንደ ትልቅ ሰው ምታደረጋ እንደተማረ ሰው መጽሐፍ ቅዱስ ላይ የት ቦታ ነው ፍጹም ሰው ፍጹም አምላክ የሚለው ካመጣህልኝ እኔ ኢብራሂም፣ ዘህራ፣ ጀማል ቲክቶክ ዘግተን እንጠፋላችኋለን። ንጽጽር አንሳን በቃ ትክክላችሁ ብለን እንወጣለን። ስለዚህ ምን ታደርጋለህ አንተ? አይ በቃ አንከራከራችሁን ከዚህ በኋላ ማለት ነው። አንከራከራችሁ ወይም ቲክቶክ ቀይረን ሌላ ነገር እንሰራለን። በቃ ሌላ ነገር እንሰራለን። አሁን ጥያቄያችን መልስ። የት ላይ ነው እንደዛ የሚለው? ክርስቶስ አምላክ እንደሆነ ክርስቶስ አምላክ ጥያቄ ፍጹም ሰው ፍጹም ቆይ አንዴ ረጋ በል። ጥያቄ እሱ አይደለም። ጥያቄ ምንድን ነው? ፍጹም ሰው ፍጹም አምላክ ይላል መጽሐፍ ቅዱስ ላይ ብለኸኛል። ቦታውን ስጠኝ ነው። ቦታው ላይ የት ቦታ ነው ፍጹም ሰው ፍጹም አምላክ የሚለው ስጠኝ። ከዛ በኋላ ጴጥሮስ ስንት ሉቃስ ሲያስተምር ክርስቶስን ማስረጃ አንተን ሀሳብ አይደለም። ቦታውን ንገረኝ። አልገባህም? የጌታ ልጅ አይ መጀመሪያ ቦታ እኛ እንደዛ አንፈልግም። የኪስ እንትን አንፈልግም። የጌታ ልጅ አሁን ችግሩን መሰለህ፣ ሙስሊም ጋር ካለማስረጃ አይወራም። ወላሂ ኃጢአት ነው። ሙስሊም ቤት ተገብቶ ካለማስረጃ ሙስሊም የማያወራ ሰውም አያስወራ። ስለዚህ እንዳዳምጥ ከፈለክ ማስረጃውን ቦታውን ንገረኝ። እሺ ለምሳሌ ክርስቶስ ፍጹም አምላክ ነው፣ ፍጹም ሰው ነው የሚለውን ላሳይ። ፍጹም ሰው ፍጹም አምላክ እኮ ነው ያልከኝ። ፍጹም ሰው እንደሆነ አውቃለሁኝ እኮ። ፍጹም ሰው እንደሆነ እንኳን እኔም አምናለሁኝ እኮ። እኔም እንኳን ፍጹም ሰው እንደሆነ አምናለሁኝ እኔ። ፍጹም አምላክነቱን የሚገልጸውን ነገር ደግሞ ላሳይ። ዮሐንስ ራእይ ላይ አልተገባባንም። ቆይ አልተገባባንም። የጌታ ልጅ አሁን እየሸሻን ያለው ረጋ በል። አንዴ ጥያቄውን ላስተካክልልህ። እኔ ኢምራን ኢየሱስ እንደኔ ያለ ወንድ ልጅ ሙሉ ወንድ ልጅ ከነቃጭሉ እንደኔ እንደሆነ አውቃለሁኝ። ከኔ የሚለየው ነገር ወንድ ልጅ ነው አውቃለሁኝ። አሁን ግን አንተ ምንድን ነው ያልከው? ኢየሱስ ፍጹም ሰው ነው ፍጹም አምላክ ነው ብለሃል። ፍጹም ሰው ፍጹም አምላክ ይህን ቃል ኧረ አንዴ ፍጹም ሰው እንደሆነ የካደ እኮ የለም። የካደ አለ እንዴ? ፍጹም ሰው አይደለም በኢየሱስ። ኢየሱስ እኮ እንደኔ ነው። አምላክ ደግሞ እንደሆነ ላሳይ። በቃ አምጣ። እሺ ችግር የለውም። ላቀልለትን አምጣ። ዮሐንስ ክፈት። ዮሐንስ ወንጌል ዮሐንስ ራእይ ምዕራፍ 1 ቁጥር 8 ከፍቻለሁ። ምዕራፍ 1 ቁጥር 8 አይደለም ቁጥር እኔ ሃርድ ኮፒ እንትን እስካላ አታውቀውም መጽሐፍ ቅዱስህን? ቆይ ያለውበት ሃርድ ቁጥር 8 እኔ ልንገርህ፣ እኔ ልታበረ ቁጥር 8 ነው። አትልፋ። የራእይ መጽሐፍ ምዕራፍ 1 ቁጥር 8 ነው። አውቀዋለሁ ጥቅሱ። እዛ ላይ ኢየሱስ አምላክ ነው ይላል። እኔ እንኳን እያገዝኩት እንትን አይልም። አያችሁ አይደለ ጀማ ክርስቲያኖች እንደዚህ ነው። መጀመሪያ ኢየሱስ ወንድሜ አይደለም አለ። በኋላ ግን ወንድሙ እንደሆነ አመን። አንደኛ። ሁለተኛ ደግሞ ኢየሱስ ፍጹም ሰው ፍጹም አምላክ ነው አለ። በኋላ ግን አይ በቃ አይደለም ፍጹም ሰው እንደሆነ አሳይቻለሁ፣ አሁን ደግሞ አምላክ እንደሆነ አሳይሃለሁ። ስለዚህ መጽሐፍ ቅዱስ ላይ ፍጹም ሰው ፍጹም አምላክ የሚል በአንድ ጥቅስ የለም። ስለዚህ አሁን ምንድን ያደረገው እሱ ፍጹም ሰው እንደሆነ ካመንክ ፍጹም አምላክ እንደሆነ ላሳይህ ነው ያለኝ። እሺ ልጠብቅ። የጌታ ልጅ መጣ። በቃ ኖርማል ነው። አውራሽ አምላክ እንደሆነ ላሳይህ። ሰላም ነው። ይቅርታ ቆይ ተራን ጠብቅ። እሺ የጌታ ልጅ ምንድን ያልከው? ኢምራን ለኔ ቦታ ሲሰጣ ኢብራሂም ኧረ እንደውም ይሻላል። አታወርዳቸው እንዲወርዱ አይደለም። ኢምራን ለኔ ቦታ ሲሰጥልኝ። ኧረ ማር ቆይ አንዴ ኢብራሂም አንዴ ላስተምር እዚህ ጋር እንደው ያጀማ እኛ እኮ የምንያዘው ነገር መሰላችሁ ስንወያያቸው መወያየት አስተምረን ነው የምንወያያቸው። ስለዚህ ያደክማል።
እባካችሁ ክርስቲያን ወገኖቻችን እባካችሁ እንደው በምታመልኩት አምላክ ሰው ቤት ስትገቡ ስነ ስርዓት ልመዱ። አሁን ያለን 21ኛ ሴንቸሪ ነው። መጮህ መፍትሄ አይደለም። በንግግር እንመን። አሁን አንድ ሰው ከሰው ጋር እያወራን አትደረቡ። ስትደረቡ የሚሰማችሁ የለም። ስለዚህ እባካችሁ ተራችሁን ጠብቃችሁ በስነ ስርዓት አውሩ። አጂብ እኮ ነው ወላሂ። አወራርም አስተምረን ንጽጽርም አስተምረን ይደብራል መወያየት ማለት ነው። ስለዚህ ይሄን ቢያስተምራችሁ ስብዕና ይኖራችሁ። ሰው ሲያወራ አትደረቡ፣ ተራችሁን ጠብቁ። እሺ የጌታ ልጅ አለ። እሺ ማስረጃ አቅርብልኝ። እየጠበቅኩ እኮ ነው። እኮ እያወጣሁኝ ነው። ምዕራፍ 1 ላይ ቁጥርን እያወጣሁኝ ነው። በቃ አውጣሽ ሚዩት አድርግ። እስከዛ እናመሰግናለን። አንተ ስንጠብቅ አናመሽም። እሺ ቀጣዩ ማን ነበር የገባው? ተረኛ ማን ነው? ኢብሮ እሺ ትሰጣለህ። እሺ በቃ ማርቆስ ቀድሞ የገባው ማን? ማርቆስ አይደለም ይሄኛው። ትቸገራለህ። እሺ ማርቆስ እኮ አልቸግርም እኮ ያው ቦታ ብቻ ጠቅሼ እወጣለሁ። ምን ችግር አለው? ችግር ወጣች አላስቸግራቸው። በቃ ችግር የለውም። አንተ ምስኪን ነህ። በቃ አንተ ጋር እንወያይ። አዎ እኔ በጣም ያው አላስቸግራቸውም። በጣም አንድ ደቂቃ አውርቼ እወጣለሁ። ችግር የለም። እንደዛ እስቲ ኢምራን እስቲ መጽሐፍ ቅዱስ አለ አይደል? አውጣልኝ። ፊልጵስዩስ 2:7 ላይ አውጣልኝ። እሺ አንዴ ረጋ በል። እሺ ረጋ በል። አንድ ማይክህን አድርገው ከአንተ ሚውት አድርገው ሳወራ ያስተጋባል። ረጋ አድርገው ማይክህን። እሺ አመሰግናለሁ። ረጋ ብለህ አውራ። ወገናችን ሰላም ብያለሁ። ከየት ቤተ እምነት ነህ? መጀመሪያ ረጋ ብለህ እሺ። ከየት ቤተ እምነት ነህ? ኧረ እኮ እኔ ጴንጤ ነኝ እኮ የኢየሱስ ክርስቶስ ልጅ ነኝ። አዎ ኢየሱስ ክርስቶስ አምላክ ነው፣ እውነተኛ አምላክ፣ የዘላለም ሕይወት ብዬ ያመንኩት። አሁን ያ ቦታ እስቲ ላሳይ ቦታ ማለት ነው። እስቲ መጽሐፍ ቅዱስ ፊልጵስዩስ 2:7 ላይ አውጣልኝ እና እዛ አውጣኛ አንብቦ እራሱ። እሺ ለምን አንድ ይረጋል? ካልሆነ ኢብራሂም ስታወራ አስተጋባል እኮ ግራ ገባኝ። ርቆ አንድ ባለ ላውርድ ነው በቃ። ማርቆስ የማታዳምጥ ከሆነ አንድ ማይክ አስተጋባ ደግሞ እና የኢየሱስ ክርስቶስ እናመሰግናለን። ከላይ ያለው ማነው ስሙ? እንደዚህ እያስተጋባ እንትን ስንዳቆር አንቆይም። ከስር ያለውን ሰው ማሰልቸት ነው። እሺ ማይክን ማስተካከል ማዳመጥ ልመድ። ከላይ ያለው አክሊሻ ነው የሚለው። እንዴት ነህ? ሰላም ነው ወገናችን? ይመስገን ደህና ነኝ። የቅድሙን ጥቅስ አንዴ ክፈትልኝና በቃ እንደዚህ ረጋ ብለን ብናወራ ደስ ይላል። እሺ ከየት ቤተ እምነት ነህ? መጀመሪያ ቆይ፣ ዝም ብሎ ዘሎ ርዕስ አይገባም። ከየት ቤተ እምነት ነህ? ክርስቲያን ነኝ እኔ፣ ኦርቶዶክስ ክርስቲያን። ኦርቶዶክስ ክርስቲያን ነህ? እሺ አንድ ጥያቄ ነበረኝ። የቅድሙ አይደል ጥያቄ? ፈቃደኛ ከሆንክ የቅድሙ ላይ እመጣለሁ። ኢየሱስ ወንድሙ የሚለው ማውራት ፈልገህ ነው? እሱ ላይ ወንድሜ ነው የሚለውን ጠይቀሃል አይደል? እሱ ላይ ማውራት ፈልገህ የተለየ ሀሳብ አለ እዛ ላይ? እኔ የጠየቁት የጌታ ልጅ ስሙ የጌታ ልጅ ስለሆነ ነው። እሱ ላይ ማውራት ፈልገህ ማውራት ትችላለህ። ግን ጥያቄ ዋና ጥያቄ እሱ አይደለም። እሺ ምን ነበር ጥያቄን ላቅርብልህ? እሺ ኢየሱስ ክርስቶስ አምላክ ነው ታምናለህ? እሺ ከመጽሐፍ ቅዱስ ላይ ከዘፍጥረት እስከ ራእይ ሙሉ መጽሐፍ ቅዱስ ላይ የትኛው ቦታ ላይ ነው ኢየሱስ እኔ አምላክ ነው ያለው? የለም ካልከኝ የትኛው ሐዋርያ ነው ኢየሱስ አምላክ ነው ያለው? ሐዋርያ አላለም ካልከኝ የትኛው የመጽሐፍ ቅዱስ ክፍል ላይ ነው ኢየሱስ አምላክ ነው የሚለው? ስቴፕ ባይ ስቴፕ አንተ አንድ ጥቅስ ከመጽሐፍ ቅዱስ ላይ ኢየሱስ አምላክ ነው የሚል ካመጣህልኝና ካሳመንከኝ እኔም ኢብራሂምም ዘህራም ቲክቶክ መስራት አቁመን አካውንታችንን ቀይርና ዘህራ ቲክቶክ ላይ እቃ መሸጥ ትጀምራለች፣ እኔም ሌላ ነገር እንጀምራለን። አለማችን እንቀይራለን፣ ንጽጽር እናቆማለን። ስለዚህ ከአንተ የሚጠበቀው ምንድን ነው? አትሌሽያ መጀመሪያ ኢየሱስ የተናገረ አምላክ ብሎ ከሆነ ኢየሱስ ከኢየሱስ ካጣህ ደግሞ የለም ትለኝና ሐዋርያ ይብሮ ነው። እሺ አንደኛ ከኢየሱስ ደግሞ ከሌለ ከሐዋርያ ከሌለ ከሌላ መጽሐፍ ቅዱስ ስቴፕ ባይ ስቴፕ። አሁን አክሌሻ ሚወት ማንሳት ትችላለህ። ስላዳመጥከኝ አመሰግናለሁ።
እሺ አመሰግናለሁ። መጀመሪያ ግን አንድ ጊዜ ይቅርታ ላወራ አይደለም። እሺ ሀናንና ሁዳን አስገቡልኝ አንድ ጊዜ። ሀናንና ሁዳን። እሺ ጀማል አላህ አይደለ? ይቅርታ